ድግስ ጠርተ መለገስ ማቆም ምናም ማንሳት ትችላለህ ግን ኢትዮጵያ ላይ አይቻልም አስረግጬ ነው መነግርክ ያቺ ዱሮ ኢትዮጵያ ተናፍቃለች ያቺ ባንድ ሃይማኖት ምናምን ተናፍቃለች የለችም አሁን እሱን ያስታወስክ መስፈን ምናምን አያስፈልግም እኛው ኢትዮጵያዊ ነን والله እንደኔ ኢትዮጵያዊ አለ እንደ በዚህ ሰዓት ከቴዲ በላይ እኮ እኔ ነኝ ኢትዮጵያዊ ለምንድነው ማታዩ ልጅግሬን ሃይ ከቴዲ በላይ ኩርት ዝንጥ ያልኩኝ ኢትዮጵያዊ ብሔር ብሔረሰቦችን የሞድ ያባ ገዳ ልጅ ነኝ እኔ እኛ ዘረኛ አይደለንም እኛ ጎጠኛ አይደለንም እኛ ኢትዮጵያዊ ያባ ገዳ ልጆች ነን ስድብ አያስፈልግም ስድብ አትሳደቡ እሺ እኛውን መሳደብ ምናምን ነገር ላይ አልፈናል የዱሮ ነው ይሄ ዱሮስ መሳደብ መገልበጥ ምናምን ይሄ ዱሮ ይቀር ነው ለምንድነው እዛች ሀገር ላይ ተዋደን ለምንድነው ማን ኖረው በቃ ይሄ ነው አሁን ቴዲ ጠብሾ ጉሮት ነው በጣም ጠብሾ ጉሮት ነው ይሄ ሙዚቃ ይዞ የመጣው የምሬን ነው የምላችሁ ለምንድነው የምትናደዱት እኛ እኮ አልተናደድንም እኛ መናደድ ሳይሆን ሰው ውለታ ቢስ መሆን የለበትም ነው ሰው መሃል ፊንፊኔ ላይ እየኖረ ዳር ቆምኩኝ ባንዲራውን አንሱት ሞትኩኝ ተፈለጥኩኝ ማለት አይቻልም እኮ ለምንድነው የሚያለቅሰው ነው እኮኛ እንዴ ማልቀስ ለምን አስፈለገ እኮ ነውኛ እኮ ችግሩ አታልቅሱ እኮ ነውኛ እያለን ያለ ነው ማልቀስ ምንድነው ለምንድነው የመጣው ማልቀስ አይ ማለት ለምንድነው የማይቀረው መቅረት አለበት እኛ አሁን ያባ ገዳ ልጆች ነን ታውቃላችሁ ያባ ገዳ የኦሮሞ ልጅ ነኝ እኔ እና በዛ በጣም ነው የምኮራው ብሔር ብሔረሰቦችን ደግሞ በጣም ነው የምወደው እና ማልቀስ መቆም አለበት هاي تتشيلوا فتيخامة نعوردف أيو ጥያቄ ነው መጠይቃችሁ መልሱ ኢሞሽናል ሳትሆኑ ማለት ነው እኔ ቤር ሰቦችን ሞድ ልጅ ነኝ ዘረኛ አይደለም ግን አንዳንድ ነገር ያናድዳል ሁለታ ቢስ መሆን ያናድዳል ግን ጥያቄ አለኝ ሰገሌን ከእንጅሩ ሰገሌን ከደጋማ እንጅሩ እሺ ጥያቄ ምንድነው ቴዲ ኢትዮጵያዊ ነው ቴዲ ዘረኛ አይደለም እንደ ቴዲ ኢትዮጵያዊ የለም ኢትዮጵያ ማለት ቴዲ ማለት ናት የምትሉ ሰዎች አላችሁ እሺ ቴዲ ብሔረሰቦችን የሚወድ ኢትዮጵያዊ ከሆነ የትኛው ባንዲራ ነው ታዲያ አንሱ የሚለው ጥያቄ መልሱልኝ ስለ የትኛው ባንዲራ ነው የሚያወራው ስለየትኛው መሃል ገቡ ዳራ ቆሙን የሚለው ስለየትኛው ነው የሚያወራው ጠይቁ መልሱልኝ እሺ ቴዲ ኢትዮጵያዊ ከሆነ ሁነት ለኢትዮጵያ ህዝብ ራሱን የሚሰጥ ከሆነ ለምንድነው ወርዶ ማይታገለው ለምንድነው ደሙን የማይሰጠው